ሰላም ሁላችሁም እንዴት ናችሁ? ዛሬ አዲስ ዩኒት ኦር ዩኒት 5 the human body system የሚልን ቻፕተር እንጀምራለን። በዚህ ዩኒት ውስጥ እንደ መጀመሪያም ወሳኝ የሆኑ ኦር ደግሞ ቤዚክ ፓርቶቹ ቀጣይም በዩኒቱ በአጠቃላይ ልንመለከታቸው የሚገቡ ወይም ደግሞ ልንመለከታቸው የምንችላቸው መሰረታዊ ኮንሰፕቶችን እናወራለን። ኦኬ ዩኒቱ ከርዕሱ ስንነሳ the human body system ብለን ነው የምንጀምረው። As we have learned in previous grades, there are a lot of human body systems. For example, digestive system, immune system, nervous system. እነዚህ አይነት የhuman body system አይነቶችን ተመልክተናል። ለምሳሌ respiratory system, reproductive system, excretory system የመሳሰሉ አይነት የተለያዩ የhuman body ሲስተሞችን ልንመለከት ይችላል። በዚህ ደግሞ ዩኒት ላይ አዳዲስ የሆኑ ኢንተግመንታሪ ሲስተም፣ መስኩሎስኬለታል ሲስተም፣ ኢንዶክሪን ሲስተም፣ ነርቨስ ሲስተም ተምረናል። ኦፍ ኮርስ እነዚህን አይነት ሲስተሞችን እንመለከታለን። The human body is a biological machine made of body systems in group of organs that work together to produce and sustain life. Of course, most of the time ዶም አካባቢያችን ላይ አስተውላችሁ ምናምን ከሆነ የሰው ልጅ ሰውነት it's a machine ነው፣ ትልቅ ኢንዱስትሪ ነው የሚል አይነት አመለካከት አለ እና ባዮሎጂካሊ ነገር ስንመለከተውም ደግሞ የሰው ልጅ body or human body it's a huge biological machine, of course, because it have a lot of body systems, group of organs. For examples, liver, kidney, heart. These are organs, and this comes combined when they come combined together. They form a body system or an organ system, as we know. So, this human body, or our human body, or የሰው ልጅ ሰውነት, or የሰው ልጅ biological machine ነው ብለን መነሳት እንችላለን, because it have a lot of body systems, as I told you, and a group of organs which work together to produce something and to sustain life for the future. It's maybe to see their own offsprings and for a lot of things, but in general we can say that the human body is a biological machine in this ways. So እንደተባባልነው የሰው ልጅ the human organ systems ብለን የምንላቸው እዚህ ጋር እየተመለከተን ብናወራ ሞር አሪፍ ይሆናል። ለምሳሌ ኢንተግመንታሪ ሲስተም የምንለው ሲስተም ኦኬ ይሄኛው ኢንተግመንታሪ ሲስተም ያለው ነገር አዲስ ነው ለኛ መመልከት እንችላለን። ከዚህ ቀደም የነበሩ የ9ኛ ክፍልም ብንመለከት የ10ኛ ክፍልም እንደውም እዚህኛው የ11ኛ ክፍል መጽሐፉም ላይ ከተመለከታችሁ ይህን ኢንተግመንታሪ ሲስተም እንደዚህ ተናገረው እንጂ ምንድነው የሚል ሐሳብ አላነሳም። እዚች ስዕሉ ላይ ደግሞ እንደምንመለከተው እጅ ላይ ያሉት ስኪኖችን አይነት ነገር እንመለከታለን። ይህ ኢንተግመንታሪ ሲስተም ማለት ምን ማለት ነው? Integumentary system ማለት it's a system which include that the body outer covering parts that protects it from external environment, from ከተለያዩ external environment protect ሊያደርግ የሚችሉ የbody coveringዎች ናቸው። እነዚህ integumentary system ላይ categorized የሚደረጉት። ለምሳሌ ስንመለከት ደግሞ ስኪንን ልናገኝ እንችላለን። ስኪንን እናገኛለን። ታዲያ ይሄ ስኪን የምንለው ሁላችንም እንደምናውቀው የውስጣዊ ኦርጋናችን ሰውነታችን ውስጥ የሚገኙ ኦርጋኖችን በጠቅላላ ልክ አሁን እዚህ ጋር እጃችን እንደምንመለከተው ውስጣዊ ያሉት የእጃችን ፓርቶችን ፕሮቴክት አድርጎ የሚገኝ ኦርጋን ነው። ኦኬ ስንቶቻችን ነን? እሺ አሁን ለምሳሌ ኔል ኦር ደግሞ ጥፍራችን ማለት ነው የእጃችን ኦር ደግሞ our finger parትን the tip of our finger protect እንደምታደርግልን የምናውቀው። እነዚህ ነገሮች
ስተዲ የምናደርገው under this system ነው or ደግሞ under this system ነው categorized የሚደረጉት or under integumentary system ነው እነዚህ ነገሮች categorized የሚደረጉት so integumentary system ማለት የቦዲ outer covering from external environment protect ሊያደርጉ የሚችሉ የቦዲ outer covering የሚያጠና or ደግሞ እነዚህ ሲስተሞች integumentary system በመባል ይታወቃሉ The other one is reproductive system so reproductive system ከዚህ ቀደም 10ኛ ክፍል ተመልክተናል cardiovascular system ማለት የሃርት እንዴት ፈንክሽኔት እንደሚያደርግ 9ኛ ክፍል እንዴት አይተናል ሃርት እንዴት ፓምፕ እንደሚያደርግ ብለርን ኤቭሪቲንግ እነዚህ ሲስተሞች ሚዲያሲስ ፓርት ነው digestive system how the human body digest የሚለውን እንዴት ዳይጀስት እንደሚደረግ እንዴት ፕሮሰሶቹ የተለያዩ ፕሮሰሶች ካቴጎራይዝ አንደር እዚህኛው ላይ ነው ሜንሽን የሚደረጉት አንደር ዳይጀስቲቭ ሲስተም ነው ኢሚዩን ሲስተም እንዴት የሰው ልጅ በዲ እንዴት በሽታዎችን እንደሚከላከል እነዚህ ነገሮች በሙሉ የሰው ልጅ በሽታ የመከላከል አቅም ዋይት ብለድ ሴል ኤቭሪቲንግ እነዚህ ደግሞ አንደር ኢሚዩን ሲስተም ካቴጎራይዝ ይደረጋሉ ነርቨስ ሲስተም እነዚህ የተለያዩ ኢምፐልሶች ሊሆን ይችላሉ እንዴት ሜሴጆችን ትራንስፈር እንደሚደረግ ሜሴጆች መልእክቶች ወዲያው እንደሚላኩ ለምሳሌ ሰደን ልጃችን እንዴት እንደምናነሳ በእነዚህ ነርቨስ ሲስተም አማካኝነት እነኚህ የመሳሰሉ ነገሮች ደግሞ አንደር ነርቨስ ሲስተም ልንመለከት እንችላለን ሌላኛው ደግሞ መስኩሎስኬሌታል ሲስተም ነው ይህንን ነገር በዚህ ቻፕተር በደንብ ዲቴይል የምናይበት ነገር ይሆናል the other one is excretory system ማለት ይሄ under digestive system የተሰሩ ነገሮች ወይም ደግሞ የተመረጡት ነገሮች እነዚህ ደግሞ አስተርፈ ምርት ወይ ደግሞ እነዚህ የኛ በዲ የማይፈልጋቸው እነዚህ ኤክስክሬት የሚደረጉ ከኛ በዲ ኤክስክሬት የሚደረጉት ነገሮች through this system ኤክስክሬት እንደሚደረጉ እናውቃለን through a lot of organs ማለት ነው so excretory system ማለት ያ ነው excretion የሚፈጸምበት the other one is reproductive system እዚህ ቻፕተር ላይ በደንብ ኢን ዲቴይል እንመለከተዋለን በእርግጥ 7ኛ ክፍልን በደንብ ተመልክተናል አሁን በዚህ ዩኒትም በዲቴይል እንመለከተዋለን ሌላኛው ደግሞ እዚህ ዩኒት ላይ ኢንዶሴሪን የሚባል ሲስተም አለ so ይህም ሲስተም በ9ኛ ክፍልም ሆነ በ10ኛ ክፍል እንዲሁም ደግሞ በዚህኛው የ11ኛ ክፍል ቻፕተር ላይ ተመልክቼ ነበረ ላያው አልቻልኩም so ይሄኛው ሲስተም ደግሞ ምንድነው የግላንዶች ኔትወርክ ነው that produce የሚያደርግ አግኝ ደግሞ ሪሊዝ የሚያደርግ ምኖችን ሆርሞኖችን ፕሮዲዩስ or ደግሞ ሪሊዝ የሚያደርግ የሲስተም አይነት ነው or system of gland network of gland ናቸው ይሄ under endocrine ላይ የሚመደቡት ማለት ነው ለምሳሌ ስንመለከት የተለያዩ ቦዲ ፈንክሽኖችን ምን ያደርጋሉ ሬጉሌት እንደሚያደርጉ እናውቃለን እነኚህ ግላንዶች ለምሳሌነት ስንመለከት ለምሳሌ ovaries just glands like ovaries or testes ተጠቅመን የተለያዩ የሪፕሮዳክሽን ላይ የሚገኙ ፈንክሽኖችን or ደግሞ ሪፕሮዳክሽን አንድ እንደ human body function ካቴጎራይዝ ስለሚደረግ ይህንን ነገር ደግሞ ሬጉሌት በማድረግ ኦቫሪ መጠን ቴስቲስ መጠን ቴስት ምንድነው ፈንክሽን የሚያደርገው የተለያዩ ቴስቶስትሮን ሌቨል ቴስቶስትሮን ሆርሞን የተለያዩ ሆርሞኖችን ፕሮዲዩስ ማድረግ under this testis so ይሄ ኢንዶሴሪን ሲስተም በአጠቃላይ ዲል የሚያደርገው network of glands that produce and release an hormone የሚለውን ነገር in order to regulate a human body function የሚለውን ነገር ዲቴይል ይነግረናል ማለት ነው so ስለ human body system አንዳንድ ነገሮችን እንደዚህ ሪማይንድ ካደረገን እንዲሁም ደግሞ አዳዲስ የሆኑ ኮንሰፕቶችን እንደዚህ ካወራን እስቲ አሁን ደግሞ so ልክ እንዳወራ ነው human body ማለት የባዮሎጂካል ማሽን ነው that made up of the body systems and a group of organs which work together to produce and sustain life obviously the human organ systems include integumentary systems in ነገር ዲቴል ተመልክተናል skeletal systems ይህንን ደግሞ በዚህ ዩኒት ላይ በደንብ ዲቴል የምንመለከት ይሆናል muscular systems lymphatic systems 10ኛ ክፍል እንደተመለከት ነው respiratory system የአተነፋፈስ ስርዓት digestive system ስርዓት አፈጫጨት nervous system endocrine system አሁን ዲቴል አውርተናል
ካርዲዮቫስኩላር ሲስተም፣ ዩሪናሪ ሲስተም፣ ሪፕሮዳክቲቭ ሲስተም። እዚህ ጋር ሊያደርግላቸው የፈለገው ምንድን ነው? ኦቨርቪው እየሰጠ ነው። ሂውማን ቦዲ ሲስተም ማለት እነዚህ ሲስተሞች እንደነበሩት እንዲሁም ደግሞ የሰው ልጅ ኦር ደግሞ ሂውማን ቦዲ ባዮሎጂካል ማሽን ነው ስንል አሁን ማሽን ስንል አንድ ነገር በጣም ኮምፕሌክስ የሆነ ነገር ነው። ኦፍኮርስ ከብዙ ነገሮች የተሰራ ነው። የሰው ልጅ ደግሞ ህይወት ያለው ነገር ማሽን ኦር ደግሞ ባዮሎጂካል ማሽን ነው ስንል የተለያዩ ቦዲ ሲስተሞች እና የተለያዩ ኦርጋኖች ያሉት ነገር ነው እያልን ነው ማለት ነው። In this unit, we shall discuss only on the musculoskeletal and reproductive system. በዚህ ዩኒት ደግሞ ስለ መስኩሎስኬሌታል ሲስተም ኦር ስለ ሂውማን መስኩሎስኬሌታል ሲስተም ኢን ዲቴይል በደንብ ውስጥ ገብተን እንዲሁም ደግሞ ስለ ሪፕሮዳክቲቭ ሲስተም ከዚህ ቀደም በሰባተኛ ክፍል የተማራቸውን ኢን ዲቴይል ደግሞ አሁን በደንብ አስፍተን እንመለከታለን ማለት ነው። 5.1 The human musculoskeletal system መስል ኤንድ ስኬሌታል የመስልና የስኬሌታል ኮምቢኔሽን ማለት ነው። The human musculoskeletal system are organ system. The human musculoskeletal systems are organ systems that gives humans the ability to move. The human musculoskeletal system አንዱ የሂውማን ኦርጋን ሲስተም እንደሆነ ተመልክተናል ቀደም ባየነው አመለካከት ላይ ማለት ነው። እና ይሄ ደግሞ ለሰው ልጅ ምን ጠቀሜታ አለው? አቢሊቲ ቱ ሙቭ ኢን ዲቴይል ወደም በኋላ ምን እንመለከተዋለን መተን። ግን አሁን ኢን ጀነራል ከምንመለከተው አሁን እጃችሁን ብትመለከቱ ስኬሌተን ውስጥ ላይ ያለ መስል ደግሞ እንዲህ በአይናችሁ ራሱ ኦብዘርቭ የምታደርጓቸው መስሎች አሉ፣ ውስጥ ላይ ያሉ መስሎች አሉ። የእነዚህ ነገር ደግሞ ውህደት ምን ሲፈጥር ምን እንድናደርግ አድርጎናል? ሙቭ እንድናደርግ ኢዝሊ ጣቶቻችንን እንድንሰበስብ ኢዝሊ ሙቭ እንድናደርግ ከቦታ ቦታ እንድንንቀሳቀስ እነዚህን ሁሉ ፈንክሽኔት እንዲሆኑ እነዚህ ነገሮች ሁሉ ረድቶናል። መስልስ ኤንድ ስኬሌታል ሲስተምስ አር መስኩሎስኬሌታል ሲስተምስ እነኚህ ደግሞ ጡንቻዎች እንዲሁም ደግሞ እነዚህ አጥንቶች እነዚህ አንድ ላይ ሲስተምስ የሆኑ ኮምቢኔሽን ሲፈጥሩ ምን ይባላል? መስኩሎስኬሌታል ሲስተምስ ይባላል። ኦብቪየስሊ that provide the human body with a shape አሁን እንደዚህ እንዳለን እንድንቆም ያደረገን እነኚህ መስሎች ሼፕ እንደዚህ አሁን ለምሳሌ የሰው ልጅ ኮመን የሆነ ሼፕ አለ። ሌትስ አሁን እዚህ ጋር ራሱ ስትመለከቱት የሰው ልጅ እንዲህ አይነት ሼፕ ኦር ደግሞ እንዲህ አይነት ሼፕ አለው የምንለው because of this አሁን በእነዚህ አሁን ባወራናቸው ምስልና ስኬሌታል አማካኝነት የሰው ልጅ እንዲህ አይነት ቁመና እንዳለው መናገር እንችላለን because of this musculoskeletal ማለት ነው። So they provide a shape and also and forms and protect vital organs of musculoskeletal systems. ሼፕ ቋሚ የሆነ ሼፕ እንዲኖረን ቋሚ የሆነ ምን እንዲኖረን ፎርም እንዲኖረን ስትራክቸራሊ የሆነ ፎርም እንዲኖረን ሼፕ እንዲኖረን እንደገና ደግሞ የተለያዩ በጣም ኢምፖርታንት የምንላቸውን ቫይታል የምንላቸውን ቦዲ ኦርጋኖችን ምን ያደርግልናል? ፕሮቴክት ያደርግልናል። ለምሳሌ የሰው ልጅ ሃርት ከሌለው if you don't have a heart we can't survive, right? so ልንኖር አንችልም። so እነዚህ ነገሮች ፕሮቴክት የሚያደርግልን ምን አይነት musculoskeletal system ነው? because of these systems we can live or we can survive. We have a shape, we have a proper shape, we have proper and a correct form because of this musculoskeletal systems ማለት ነው። musculoskeletal systems also bind organs together. ኦርጋኖችን ምን ያደርጋሉ? ባይንድ ያደርጋሉ። ይሄ ነገር ከምን ጋር ያምታታል? ለምሳሌ ኩላሊትን ኦር ደግሞ ኪድኒን ከሀርት ጋር አንድ ላይ ያገናኛሉ ማለት ሳይሆን ኢን ፕሌስ ኦር ባሉበት ቦታ ሆልድ ሆኖ ተቀምጠው እንዲኖሩ ያደርጋል። ለምሳሌ ሁለት ኩላሊቶች የሰው ልጆች አሉት አይደለ? በሁለት ኩላሊቶች የሰው ልጆች ካሉት እነኚህ ሁለት ኩላሊቶች ባሉበት ፕሌስ እንዲቀመጡ በእነዚህ መስኩሎስኬሌታል ሲስተም አማካኝነት በመስልና በጡንቻና በአጥንቶቻችን አማካኝነት በቦታቸው ቁጭ ብለው እንዲኖሩ አድርጓቸዋል ማለት ነው። It also supports stability, of course. በቦታቸው የሚቀመጡ ከሆነ ስቴብል ሆኖ ነው የሚቀመጡት፣ አይንቀሸቀሹም አይደለ? ሶ ባይንድ የምትለው ቃል ግን እዚህ ጋር እንድታውቁ የምፈልገው ነገር ምንድን ነው? ያዋህዳቸዋል ማለት ሳይሆን
አንድ ላይ ያደርጋቸዋል ማለት ሳይሆን ኢን ፕሌስ ፑት እንዲሆን ያደርጋቸዋል። ኢን ፕሌስ ባሉበት ቦታ ቁጭ እንዲሉ ያደርጋቸዋል ማለት ነው። Also allow bodily movements and produce blood cells for the body or bone marrow and store minerals. ኦብቪየስሊ ቅድም እንዳወራ ነው ቦኒ ሙቭመንት ሜንሊ መስኩሎስኬሌታል ሲስተም ፈንክሽናቸው ሲነሳ አብዛኛው ጊዜ ቦኒ ሙቭመንት ነው። እስኪ አሁን ለምሳሌ ራሳችንን እንመልከት። ተነስተ የምንንቀሳቀሰው አሁን ራሱ እየተመለከታችሁ ያላችሁት በእጃችሁ ስልኮቻችሁን ይዛችሁ ሊሆን ይችላል፣ ፒሲዎቻችሁን ተጠቅማችሁ ታባችሁን ተጠቅማችሁ ሊሆን ይችላል። ብቻ ኤኒቲንግ ዩስ ሙቭ የምናደርገው በሰውነታችን ሙቭ የሚያደርገው because of this or because of the combination of those musculoskeletals። ስለዚህ መስኩሎስኬሌታል ትልቅ ለቦዲ ሙቭመንት ትልቅ ሚና or ደግሞ ትልቅ አስተዋጽኦ አለው ማለት ነው። and also produce blood cells for the body or bone marrow። ከዚህ ቀደም 10ኛ ክፍል 9ኛ ክፍል ዲቴል ተመልክተናል ይህንን ነገር እና እንደ ሐሳብ እዚህ ጋር ለማንሳት ያህል ቦን ማሯችን ውስጥ ሶስቱም አይነት ብለድ ሴሎች ሲመረቱ እንመለከታለን። ሬድ ብለድ ሴል፣ ዋይት ብለድ ሴል፣ አጌን ፕላትሌት። እነዚህ የመሳሰሉት ብለድ ሴሎች የሚመረቱት አንደር ዲስ ቦን ማሮ ኦር ደግሞ በአማርኛው ምን የምንለው መቅኒ። ሶ እዚህ ውስጥ ነው የሚመረቱት። ሶ መስኩሎስኬሌታል ስንል ደግሞ መስልም ስኬሌታልም ነው እያለን ያለን ነው እና እነዚህ ደግሞ ቦን ማሮ ውስጥ የተለያዩ ሚነራሎች ስቶር ይደረጋሉ፣ የተለያዩ ብለድ ሴሎች ፕሮዲውስ ይደረጋሉ። ሶ በዚህ ቆር ደግሞ ከዚህ ራሱ አንጻር የተለያዩ ፈንክሽኖችን ይሰጣል ማለት ነው። Musculoskeletal system is a body structure made up of bones of skeletons, muscles, cartilage, tendon, ligaments, joints and connective tissue። እነኚህ ደግሞ አሁን እስካሁን ድረስ እያነሳናቸው የመጣናቸው ለቦዲ ሙቭመንት የሚጠቅሙን ስቴብል አድርገው እንድንኖር ቦዲ ስቴብል እንዲሆን የሚያደርጉ ፎርምን፣ ሼፕን፣ ኦርጋኖችን ባይንድ ሆኖ እንዲቀመጡ የሚያደርጉት እነኚህ ሁሉ እስካሁን ያወራንላቸው መስኩሎስኬሌታሎች ሜድ የተደረጉት ኦር ደግሞ ሜድ ኦፍ የተደረጉት ከምንድን ነው የሚል አይነት ጥያቄ ያነሳል አይምሮአችን አይደለም። ለዚህ ደግሞ ምላሽ ለመስጠት እነዚህ የተሰሩት ኦር ደግሞ የነዚህ የተዋቀሩት ከመስሎች፣ ከካርቲሌጅ፣ ቴንደንስ፣ ሊጋመንት፣ ጆይንትስ፣ ኮኔክቲቭ ቲሹ እነዚህ ነገሮች ደግሞ ኢን ዲቴል እዚህ ላይ ከስር ላይ እንመለከታቸዋለን። ብቻ መስኩሎስኬሌታል ሲስተም የተሰራው ከነዚህ ነገሮች ኮምቢኔሽን ነው። Musculoskeletal system is a body structure made up of bone of skeleton, muscle, cartilage, tendons, ligament, joints and connective tissue። ኦኬ እዚህ ጋር ደግሞት ነው። እዚህ ጋር ዲቴልስ እንመልከታቸው እስቲ። The human musculoskeletal system comprises 1. muscle, 2. joints and cartilages, 3. tendons, 4. connective tissue and 5. ligaments። ኦኬ መስልስ በተለምዶ መስል የምንለው ኦር ደግሞ ጡንቻ የምንለው ቦኖችን አንድ ቦታ ሆልድ አድርጎ ሊያስቀምጥልን የሚችል which means እነዚህ መስሎች ከሌሉ ቦኖች አንድ ፕሌስ ላይ ብቻ ሆልድ ሆኖ ሊቀመጡ አይችሉም። which means they may be collide ሊያደርጉ ይችላሉ፣ አንድ ሊገናኙ ይችላሉ። መስሎች ከሌሉ በሆነ ካልተገደቡ ኢን ፕሌስ ካልተቀመጡ እነኚህ መስሎች ምን ይደረጋሉ? አንድ ላይም ሊገናኙ ይችላሉ። ብቻ ፕሌሳቸውን ነው ደግሞ ፕሌስመንታቸውን አይጠብቁም ማለት ነው። እነዚህ መስሎች ከሌሉ ለምሳሌ የተለያዩ ጆይንቶች አሉ፣ የተለያዩ መገጣጠሚያዎች አሉ። እነኚህ ነገሮች መስል ኖሮ ሆልድ ባያደርጋቸው ኢን ዳት ፕሌስ ሊለቁ ይችላሉ ቦኖቹ ቦታቸውን። which means አሁን የምናየው የሰውን ልጅ ቁመና ይህን አይነት የሰውን ልጅ ቁመና ልናገኝ አንችልም ማለት ነው in a sense and enable movement as we talked before or as we say before. Muscles and combination of muscles with a skeleton have a lot of advantage when talk about body movement. And another issue or another point is joints and cartilage. ጆይንትን ለማንሳት እንደሞከርኩኝ በእውነት ቦኖች መካከል የሚገኝ ፕሌስ ነው which joint to bones። ለምሳሌ ኢልቧችን እዚች ጋር ከእግራችን ብንመለከት
እጃችንን ብንመለከት ኢዝሊ ልናንቀሳቀስ የምንችለው ቢኮዝ ኦፍ ጆይንት አማካኝነት ነው። ቦንን ከቦን ጋር አገናኝቶልን ያለ ይህን ቦንን ከቦን ጋር ፕሌስ አንድ ላይ አገናኝቶ የሚገኝ ፕሌስ ሲሆን ጆይንት ማለት እነኚህ ደግሞ ካርቲሌጆች ቢትዊን ዲስ ጆይንትስ በእነዚህ ጆይንቶች መካከል በእነዚህ ጆይንቶች መካከል ምን እንዳለ ይሄ ጆይንት ማለት ቦኖችን ከቦን ጋር የሚያገናኝ ነው አይደለ? ቦኖች ከቦኖች ጋር የሚያገናኝ ሲሆን የተለያዩ ሼፖች ይኖሩታል። እሱን በቀጣይ ቻፕተሮች፣ በቀጣይ ፖይንቶች፣ በቀጣይ ሰብ ዩኒቶች ላይ የምንመለከተው ሲሆን ግን እነኚህ ቦን ቱ ቦን የተገናኙ ነገሮች ሁለቱም ሶሊድ ነው አይደለ? ቦን ማለት ሶ there may be a friction occur ሊያደርግ ይችላል። ሶ እነዚህ ረብ እንዳያደርጉ ረብ ደግሞ የሚያደርጉ ከሆነ ምን ይፈጠራል? ዲስትራክሽን ይፈጠራል። ቦናችን ዲስትራክት ይሆናል፣ ይሰበራል። ታዲያ ይሄ ነገር እንዳይፈጠር ምን ያስፈልገዋል? ዲስ ካርቲሌጅ ያስፈልገዋል ማለት ነው። ሶ ካርቲሌጅ ሜን አድቫንቴጁ ይሄ ነው። ረቢንግ እንዳይኖር በእነዚህ ቦኖች መካከል ኮኔክት ስለሚያደርግ በጆይንት አማካኝነት ኮኔክት ስለሚያደርጉ ቦኖች በእነዚህ ቦኖች መካከል ደግሞ ረቢንግ እንዳይኖር ፕሪቨንት ያደርጋል this cartilage. The another one is tendon. This tendon መስሎችን ከቦኖች ጋር ምን የሚያደርግልን ነው? ኮኔክት አድርጎልን የምናገኘው ነው። ይሄ ቴንደን ብለን የምንጠራው ማለት ነው። ቦንን ከመስል ጋር ኮኔክት የሚያደርግልን ነገር ደግሞ ምን ይባላል? ቴንደን ይባላል። በእነዚህ ነገሮች ኮምቢኔሽን ነው በይዘው መስኩሎስኬሌታል የሚለውን ሲስተም ልናገኝ የምንችለው ማለት ነው። The other one is connective tissue. This connective tissue internal skeletal systems parts favoring positions and movements. ኢንተርናል ስኬሌታል ሲስተሞች ወይ ደግሞ ውስጣዊ የሰውነት ውስጥ ላይ የሚገኙ ስኬሌታል ሲስተሞች ፌቨር ፖዚሽንስ ኤንድ ሙቭመንት ይፈልጋሉ፣ ፖዚሽኒንግ ይፈልጋሉ። የሆነ ፖዚሽን መያዝ ይፈልጋሉ። ሙቭ ማድረግ ሙቭ ስናደርግ የሆነ ፖዚሽን ምን ያደርጋሉ? ፌቨር ያደርጋሉ። እነዚህ ደግሞ ኤነብል ሊሆኑ የሚችለው በእነዚህ ኮኔክቲቭ ቲሾች አማካኝነት ነው። እነዚህ ኮኔክቲቭ ቲሾች ከሌሉ ኢዝሊ ሰውነታችን ሙቭ አያደርግም። ኢዝሊ ሰውነታችን ቦዲ ፓርቶች ፖዚሽን ሊይዙ አይችሉም ማለት ነው። ሶ ይህም አንዱ ፓርት ነው። The another one is ligament. Okay, these ligaments are a fibrous connective tissue that attach bone to bone. Okay, and this ligaments የምንለው ደግሞ በቦኖች እና ቦኖች ለምሳሌ ጉልበታችን እንደዚህ የሚገናኝ ከሆነ እዚህ ላይ ይሄ ጆይንት እንደሆነ እናውቃለን። እዚህ ጋር ደግሞ ሰራውንድ የሚያደርገው ምን አለ? መስል አለ። ይሄ ነው ፋይብረስ ቲሹ የምንለው ይሄ ነው። ጉልበታችን ጋር ያለ ቢሆን ለምሳሌ እቺ ፋይብረስ ቲሹ ምን ትባላለች? ሊጋመንት ትባላለች። እና ከነዚህ ቦን ቱ ቦን አታች የሚያደርግ ፋይብረስ የሆነ ቲሹ ነው ይሄ ሊጋመንት የምንለው ማለት ነው። እዚች ጋር ምስል ላይ መመልከት እንችላለን ኢን ዲቴል። ታይፕ ኦፍ መስል በቀጣይ ቪዲዮ የምንሰራላችሁ ይሆናል። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ተባበሩ። አዲስ ስለሆነ የእናንተ ማበረታታት ለእኛ በጣም ትልቅ ቫልዩ አለው፣ እንድንቀጥልም ሊያበረታታን ይችላል ማለት ነው። እናመሰግናለን።